ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የምቹ ሚዲያ ተከታታዮቻችን በያላችሁበት እንደምን ቆይታችኋል? የሰዓቱ ዘገባችን ተጀምሯል። በቅድሚያም አበይት ነጥቦችን እነሆ። ፖሊስ ቀነኒ ክትትል ስታደርግባቸው ከነበሩ የጤና ተቋማት የሰነድ ማስረጃዎች እያሰባሰበ እንደሆነ ገልጿል። ሙሉውን የምትሰሙት ይሆናል። በሌላ መረጃ የኢትዮጵያ ቴሌቪዥን በመንግስት አስፈጻሚዎች ጫና እንደሚደረግበት በፓርላማ ተናግሯል። ሌላኛው መረጃችን ነው። የተወደዳችሁና የተከበራችሁ የምቹ ሚዲያ ተከታታዮቻችን አብራችሁን ስትቆዩ እነዚህና ሌሎች የሀገር ውስጥና የባህር ማዶ መረጃዎችን የሚያደምጣሉ። አብሮነታችሁ አይለየን። ፖሊስ ቀነኒ ክትትል ስታደርግባቸው ከነበሩ የጤና ተቋማት የሰነድ ማስረጃዎች እያሰባሰበ እንደሆነ ገልጿል። ፖሊስ ከአንድ ወር ገደማ በፊት በ25 ዓመቷ ህይወቷ ያለፈው ቀነኒ አዱኛ የሕክምና ክትትል ስታደርግባቸው ከነበሩ የጤና ተቋማት የሰነድ ማስረጃዎችን እያሰባሰበ መሆኑን የገለጸው ፖሊስ ይህንን ያስታወቀው መጋቢት 27 2017 ዓ.ም ለዋለው ለፌዴራል የመጀመሪያ ደረጃ ፍርድ ቤት አራዳ ምድብ ችሎትም ነበር። በዛሬው ችሎት ሞዴል እንዲሁም የማስታወቂያ ባለሙያ የሆነችው ቀነኒ አዱኛ ሞት ፖሊስ ከ15 ተጨማሪ ሰዎችም መረጃ ሰብስቤያለሁም ያለው ሞዴል እንዲሁም የማስታወቂያ ባለሙያ የሆነችው ቀነኒ አዱኛ መጋቢት 1 ቀን 2017 ዓ.ም ሌሊት 10 ሰዓት አካባቢ ከእጮኛዋ ጋር ከሚኖርበት ውዳሴ ከተሰኘው ህንፃ 5ኛ ፎቅ በረንዳ ላይ ለጊዜው ምክንያቱ ባልታወቀ ሁኔታ መውደቋ ለህልፈቷ ምክንያት መሆኑን ፖሊስ ማመልከቱም ይታወሳል። ቀነኒ ሞት ጋር ተያይዞ በግድያ ተጠርጥሮ የታሰረው እጮኛዋ አንዱዓለም ጎሳ ከዚህ ቀደም በዋስትና እንዲወጣ የቀረበው ጥያቄ በነፍስ ግድያ የተጠረጠረ በመሆኑ ውድቅ መደረጉም ይታወሳል። ፖሊስ ዛሬ በዋለው ችሎት ስትከላከልባቸው ከነበሩ የጤና ተቋማት ማስረጃዎች ላይ የሕክምና ባለሙያዎችን ማብራሪያ እንዲሁም የሰነድና ሌሎች የሰው ማስረጃዎችን ለመሰብሰብም ተጨማሪ የቀጠሮ ጊዜ እንዲሰጠውም ነው የጠየቀው። ፖሊስ ከዚህ በፊት የምስክርነት ቃላቸውን የተቀበላቸው 13 ሰዎችን ጨምሮ በአጠቃላይ ከ28 ሰዎች የምስክርነት ቃል መቀበሉንም ለፍርድ ቤቱም ገልጿል። በተጨማሪም በሟችና በተጠርጣሪው ስልኮች ላይ የተደረገው የምርመራ ውጤት ባለመድረሱ ተጨማሪ ቀናት እንዲፈቀድለት እንዲሁ በዛሬው ዕለትም ጠይቋል። የድምፃዊ አንዱዓለም ጎሳ ጠበቃ በበኩላቸው ፖሊስ አሁንም በተመሳሳይ ምክንያት ተጨማሪ ቀናት እየጠየቀ ነው ሲሉ ነው ቅሬታቸውን ያሰሙት። ጠበቃው አክለውም የአስከሬን ምርመራ ውጤቱ ተጎጂዋ በሕይወት እያለች ከህንፃው ላይ ወድቃ መሞቷን እንጂ ተገድላ ከህንፃው እንደተወረወረች የሚያሳይ ምንም አይነት ማስረጃ እንደሌለ በመጥቀስም ተከራክረዋል። በተጎጂዋ የተጻፈ ማስታወሻ ደብተር መገኘቱን የተናገሩት የድምፃዊ ጠበቃ ተጎጂዋ ለቤተሰቦቿ ለዘፋኙና ለጓደኞቿ ራሷን ልታጠፋ እንደሆነ ጽፋለችም ነው ያሉት። ጠበቃው አክለውም ተጎጂዋ ከዚህ ቀደም ራሷን ለማጥፋት በተደጋጋሚ መድኃኒት መውሰዷንን በመጥቀስም ነው የተከራከሩት። በተጨማሪም ደንበኛው እንደ ፌዴራል ፖሊስና የብሔራዊ መረጃና ደህንነት አገልግሎት ያሉ ተቋማትን ማስረጃ የማጥፋት አቅም ስለሌለው የዋስትና መብት እንዲፈቀድለትም ነው የጠየቁት። ይህ በእንዲህ እንዳለ የተጠርጣሪው ጠበቃ ግለሰቦችና መገናኛ ብዙሃን በችሎቱ ያልተነገሩ ነገሮችን ዘግበዋልም ሲሉ አቤቱታ አቅርበዋል። ፍርድ ቤቱ በበኩሉ የመገናኛ ብዙሃን የግራና የቀኝ ክርክርን ሚዛናዊ በሆነ መልኩ ከማስተላለፍ በስተቀር ሐሰተኛና ሚዛናዊ ያልሆኑ መረጃዎችን ከማሰራጨት እንዲቆጠቡ ማስጠንቅቋል። በመጨረሻም ፍርድ ቤቱ ፖሊስ ያቀረበውን የቀጠሮ ጥያቄና የጥበቃውን ክርክር ለመመርመር ለመጋቢት 30 2017 ዓ.ም ቀጠሮ ሰጥቷል ነው የተባለው። በምዕራብ ሐረርጌ ዞን ዳሮ ላቡ ወረዳ በሚጨታ ከተማ የተወለደችው ቀነኒ ከልጅነቷ ጀምሮ በትምህርቷ ጠንካራ እንደነበረችም የህይወት ታሪኳም ያስረዳል ነው የተባለው። በ2011 ዓ.ም ከአርባ ምንጭ ዩኒቨርሲቲ በሃይድሮሊክና ዋተር ኢንጂነሪንግም ተመርቃለች። ከዚያ በኋላም በኦሮሚያ ውሃና ኢነርጂ ቢሮ ለተወሰነ ጊዜ መስራቷም ነው የተነገረው። ቀነኒ በሞዴሊንግ በማስታወቂያና በመዝናኛ ስራዎቿም ትታወቅ ነበር። በሌላ መረጃ የኢትዮጵያ ቴሌቪዥን በመንግስት አስፈጻሚዎች ጫና እንደሚደረግበት በፓርላማ ተናግሯል። የመንግስት ጉዳይ እንጂ ህዝብ የሚፈልገውን እየሰራን አይደለንም ሲል ነው የተሰማው። የኢትዮጵያ ቴሌቪዥን በመንግስት ስራ አስፈጻሚ አካላት ጫና ስለሚደረግበት የመንግስት አካላት የሚፈልጉትን እንጂ ህዝብ የሚፈልገውን ጉዳይ ላይ አይሰራም የሚል የኦዲት ሪፖርትም ትችት ነው የቀረበበት። ትችቱ የቀረበው የህዝብ ተወካዮች ምክር ቤት የመንግስት ወጪ አስተዳደርና ቁጥጥር ጉዳዮች ቋሚ ኮሚቴ፣ የኢትዮጵያ ብሮድካስቲንግ ኮርፖሬሽን የሬዲዮና የቴሌቪዥን ዜናና ወቅታዊ ጉዳዮች አገልግሎት አሰጣጥና
አፈጻጸም ውጤታማነትን በተመለከተ የፌዴራል ዋና ኦዲተር በተቋሙ የ2015 እና የ2016 ዓ.ም አፈጻጸም ላይ ባደረገው የኦዲት ሪፖርት ላይ መጋቢት 24 ቀን 2017 ዓ.ም ከተቋሙ ኃላፊዎችና ከዋና ኦዲተር መስሪያ ቤት ኃላፊዎች ጋርም ውይይት ሲደረግ ነው። የቋሚ ኮሚቴው ምክትል ሰብሳቢ ወይዘሮ አራሬ ሞሲሳ በሰጡት አስተያየትም መንግስት የሚፈልገውን እንጂ ህዝብ የሚፈልገውን ሚዲያ ላይ አይውልምም ሲሉም ነው የተደመጡት። ዚምባብዌ በአሜሪካ ምርቶች ላይ የተጣለውን ታሪፍ ልታነሳ ነው ተባለ። የዚምባብዌ ፕሬዝዳንት ኤመርሰን ምናንጋዋ ከትራምፕ አስተዳደር ጋር መልካም ግንኙነት ለመፍጠር በሚል ከአሜሪካ በሚገቡ ምርቶች ላይ የተጣሉ ታሪፎችን እንደሚያነሱን ያስታወቁት። የፕሬዝዳንት ዶናልድ ትራምፕ ከዚምባብዌ ወደ አሜሪካ በሚገቡ ምርቶች ላይ 18 በመቶ ታሪፍ ከጣሉ ከቀናት በኋላ ነው የዚምባብዌ መንግስት እዚህ ውሳኔ ላይ የደረሰውም ተብሏል። ይህ እርምጃ ከአሜሪካ የሚገቡ ምርቶችን በዚምባብዌ ገበያ ውስጥ ለማስፋፋት እንዲሁም በምላሹ ዚምባብዌ ወደ አሜሪካ የምታደርገውን የወጪ ንግዷን ለማሳደግ ነው ሲሉም ምናንጋዋ በኤክስ ገጻቸው አስፍረዋል። ዚምባብዌ ቅኝ ግዛት ከወጣች በኋላ በጥቂት ነጮች ተይዛ የነበረው መሬት ለሀገሬው ጥቁር ሕዝብ አከፋፍላለሁ በማለት ያወጣችው ፖሊሲ አሜሪካን ጨምሮ ከምዕራባውያን ጋር ያላትን ግንኙነትም እንዲሻከር አድርጓል። ሁለቱ ሀገራት በአውሮፓውያኑ 2024 የነበራቸውን የንግድ ልውውጥ 111.6 ሚሊዮን ዶላር ብቻ እንደሆነ ከአሜሪካ መንግስት የተገኘው መረጃም ያሳያል። አሜሪካ በዚሁ ዓመት ወደ ዚምባብዌ 43.8 ሚሊዮን ዶላር ወጪ ንግድ ያደረገች ሲሆን ይህም ከዚያ ቀደም ከነበረው ዓመት ጋር ሲነጻጸር 10.6 በመቶ ጭማሪም አለው። ሆኖም ከዚምባብዌ ያስገባችው ምርት 67.8 ሚሊዮን ዶላር ቢሆንም ከቀደመው ዓመት ጋር ሲነጻጸር 41 በመቶ አሽቆልቁሏልም ነው የተባለው። የዚምባብዌ መንግስት ከአሜሪካ የሚገቡ ምርቶችን ታሪፍ ላለመለጣል ያስተላለፈው ውሳኔ ለሀገሪቱ ይህ ነው የሚባል ኢኮኖሚያዊ ጥቅም እንደማያስገኝላትና በተቃራኒው አሜሪካን ብቻ የሚጠቅም እንደሆነ የዚምባብዌ የፖለቲካ ተንታኝ ቴንዳይ ምንባጂ ለኤኤፍፒ የዜና ወኪልም ተናግረዋል። ታዋቂው የዚምባብዌ ጋዜጠኛና የመንግስት ተቺ ሆፕዌል ቺኖኖ በበኩሉ ፕሬዝዳንቱ የትራምፕን አስተዳደር ለማስደሰት እየሞከሩ ነውም ሲሉም ወቅሰዋቸዋል። አክሎም ምናንጋዋ የትራምፕ አስተዳደር በእርሳቸው ላይ የተጣለውን ማዕቀብ እንደሚያነሳ ተስፋ አድርገው ሊሆን ይችላል፣ ነገር ግን ይህ በጭራሽ የማይመስል ነው ሲሉም በኤክስ ገጻቸውም ላይ አስፍረዋል ነው የተባለው። የትራምፕን ታሪፍ ተከትሎ ከ50 በላይ ሀገራት ለመነጋገር መጠየቃቸውን የአሜሪካ ባለስልጣናት ተናገሩ። የዶናልድ ትራምፕ የታሪፍ ውሳኔን ተከትሎ ከ50 በላይ ሀገራት ወደ አሜሪካ ስለሚልኳቸው ምርቶች ለመነጋገር ዋይት ሀውስን መጠየቃቸውን ባለስልጣናት ተናግረዋል። የፕሬዝዳንቱን ታሪፍ ተከትሎ የአሜሪካ አክሲዮን ገበያ ከፍተኛ ቅናሽ ያሳየ ሲሆን የዓለም ገበያ ላይም ለውጥ ታይቷል እየተባለ ነው። ይሁን እንጂ የትራምፕ ባለስልጣናት ኢኮኖሚ ላይ የሚኖረውን ዘላቂ ጫና አሳንሰው አቅርበዋልም ያሉት የአሜሪካው ፕሬዝዳንት ዶናልድ ትራምፕ እና አማካሪዎቻቸው በገቢ ምርቶች ላይ የተጣለው ታሪፍ በዓለም ገበያ ላይ የፈጠረውን አለመረጋጋት አንዳንድ ነገሮችን ለማስተካከል መድኃኒት መውሰድ ያስፈልጋል ሲሉም ነው የተከላከሉት። እሁድ ዕለት ወደ ኤርፎርስ ዋን እያመሩ ባሉበት ወቅት ለጋዜጠኞች ጥያቄ ምላሽ የሰጡት ፕሬዝዳንቱ ታይቶ በማይታወቅ መልኩ ለመበልጸግ ስራዎችና ኢንቨስትመንት ዳግም ወደ አሜሪካ እንደሚመልሱም ነው የተናገሩት። የትራምፕ ከፍተኛ ባለስልጣናት ባለፈው ሳምንት ይፋ የተደረገው ታሪፍ በታቀደው መሰረት ተግባራዊ እንደሚሆን ገልጸው የኢኮኖሚ ሪሴሽን ሊኖር ይችላል የሚለውንም አጣጥለዋል ነው የተባለው። ትራምፕ ይህንን አስተያየት ከሰጡ ከሰዓታት በኋላ በእስያ የአክሲዮን ገበያዎች ሰኞ ማለዳ በከፍተኛ ሁኔታ የቀነሱ ሲሆን የጃፓኑ ኒኬቢ በ6.3 በመቶ ሲወርድ የሆንግ ኮንግ ሃንግ ሴንግ ደግሞ 9.8 በመቶ ያህል ድርሻውን አጥቷል ነው የተባለው። አርብ ዕለት ሶስቱ የስቶክ ማርኬት አመልካቾች በአሜሪካ ከ5 በመቶ በላይ ማሽቆልቆላቸው የታየ ሲሆን ኤስ&ፒ 500 ደግሞ ከ2020 ጀምሮ በአሜሪካ የአክሲዮን ገበያ ታይቶ በማይታወቅ መልኩ በ6 በመቶ ቀንሷል።
የሳውዲ አረቢያ የአክሲዮን ገበያ እንዲሁ ከኮሮና ቫይረስ ወረርሽኝ ወዲህ ከፍተኛው ነው በተባለ መልኩ የ7 በመቶ ቅናሽም አሳይቷል። በአሜሪካ ግዙፉ የሆነው ጄፒ ሞርጋን የትራምፕን የታሪፍ እርምጃ ተከትሎ የአሜሪካና የዓለም አቀፍ የኢኮኖሚ 60 በመቶ መውደቅን እድል እንዳለውም ተንብዮ ነበር ተብሏል። ዶናልድ ትራምፕ እሁድ ዕለት ወደ ኤርፎርስ ዋን እየተሳፈሩ ለጋዜጠኞች እንደተናገሩት የአውሮፓና እስያ ሀገራት ከስምምነት ላይ ለመድረስ እየተሟሟቱ ነው ብለዋል። ፕሬዚዳንቱ ከአንድ ጋዜጠኛ ሸማቾች የዋጋ ጭማሪና የገበያ ግሽበት መጨመር ስጋት አላቸው በሚል ለቀረበላቸው ጥያቄ የሚረባ አይደለም ሲሉ ምላሽ የሰጡት ፕሬዚዳንቱ ምንም አይነት መጥፎ ነገር እንዲፈጠር አንፈልግም፣ ነገር ግን አንዳንድ ጊዜ ነገሮችን ለማስተካከል መድኃኒት መውሰድ ያስፈልጋልም ነው ያሉት። ከእሁድ ቀደም ብሎ በነበሩ ተከታታይ የቴሌቪዥን ቃለ መጠይቆች የትራምፕ ከፍተኛ ባለስልጣናት እየታየ ያለውን የአክሲዮን ገበያ መውደቅም አሳንሰው አቅርበዋል ነው የተባለው። የገንዘብ ሚኒስቴሩ ስኮት ቤሴንት ለኤንቢሲ እንደተናገሩት በዚህ የተነሳ የኢኮኖሚ ውድቀት አይከሰትም ነው ያሉት። አክለውም ይህ የማስተካከያ እርምጃ ነው ሲሉም ነው የተደመጡት። ቤሴንት ፕሬዚዳንት ትራምፕ ለራሳቸው በሚያተርፉበት መልኩ ነው እርምጃውን የወሰዱት፣ እናም ከ50 ሀገራት በላይ አስተዳደሩን ከታሪፍ ውጪ የሆነው ንግድ ዝቅ እንዲል ታሪፉ እንዲቀንስላቸው እንዲሁም የምንዛሬ ማስተካከያ ለማቆም ጠይቀዋልም ነው ያሉት። ይህ በእንዲህ እንዳለ የንግድ ሚኒስቴሩ ሃዋርድ ሉትኒክ ለሲቢኤስ በሁሉም ገቢ እቃዎች ላይ የተጣለው የ10 በመቶ መነሻ ታሪፍ ለቀናትና ሳምንታት ተግባራዊ ሆኖ ይቀጥላልም ነው ያሉት። ሉትኒክ አክለውም በምላሹ ከፍተኛ የሆነ ታሪፍ በሂደት ላይ መሆኑንም ተናግረዋል። አሜሪካ ከባድ አጥፊዎች ባለቻቸው 60 ሀገራት ላይ የጣለችው ከፍተኛ ታሪፍ ከሮብ ሚያዝያ 1 2017 ዓ.ም ጀምሮም ተግባራዊ መሆን ጀምሯል። ስለዚህ እነዚህ ታሪፎች የተጠየቁት ሉትኒክ ተግባራዊ እንደሚሆኑ ተናግረው ትራምፕ ይፋ አድርጓል፣ እየቀለደ አልነበረም ነው ያሉት። በተጨማሪም ሉትኒክ በፔንግዊን ብቻ በተሞሉት 2 አነስተኛ የአንታርክቲክ ደሴቶች ላይ የተጣለው ታሪፍን በሚመለከት ሲናገሩ እንደ ቻይና ያሉ ሀገራት ለማጓጓዝ የሚጠቀሙበት ክፍተት ለመድፈን ነው ሲሉም እርምጃም ተከላክለዋል ነው የተባለው። እንደ ኢንዶኔዥያ እና ታይዋን ያሉ ሀገራት በሳምንቱ መጨረሻ ላይ ወደ አሜሪካ በሚያስገቧቸው ምርቶች ላይም የ32 በመቶ ታሪፍ ቢጣልባቸውም የአጸፋ እርምጃ እንዳይወስዱ አሳውቀዋል። ሰሜን ኮሪያ ከ6 ዓመታት በኋላ የመጀመሪያውን ዓለም አቀፍ የማራቶን ውድድር አካሂዳለች። ሰሜን ኮሪያ ከ6 ዓመታት በኋላ ለመጀመሪያ ጊዜ የፒዮንግያንግ ኢንተርናሽናል ማራቶንን ያካሄደችው። በዚህ ውድድር ላይ ከ200 የተለያዩ ሀገራት የመጡ ሯጮች እንደሚሳተፉ ማድረጓንም ነው የገለጸችው። እንደ ኢሮፓያን አቆጣጠር በ1981 የተጀመረው ይህ የማራቶን ውድድር በየዓመቱ በሚያዝያ ወር የሀገሪቱን መስራች የሆኑትን ኪም ኢል ሱንግ ልደት ለማክበር ይካሄዳል ተብሏል። ከእሁዱ የማራቶን ውድድር በፊት ውድድሩ ለመጨረሻ ጊዜ የተካሄደው እንደ ኢሮፓያን አቆጣጠር በ2019 ሲሆን 950 የውጭ ሀገር ዜጎች ተሳትፈው እንደነበርም መረጃዎች ያሳያሉ። በቀጣዩ ዓመት የኮቪድ-19 ወረርሽኝ መከሰቱን ተከትሎ ሰሜን ኮሪያ ራሷን ከቀሪው ዓለምም ነጥላ ቆይታለች። ሰሜን ኮሪያ ካለፈው ዓመት ጀምሮ ወደ ዋና ከተማዋ የሩሲያ ቱሪስቶችን ብቻ እንዲገቡን ፈቅዳ ነበረ። ሯጮች ወረርሽኙ ከመከሰቱ በፊት እንደነበረው በተደራጀ የጎብኚዎች ቡድን ውስጥ ተካተው ወደ ሀገር ውስጥ መግባት ተፈቅዶላቸዋል። የውድድሩ አዘጋጆች በድህረ ገጻቸው ላይ አጋር ሲሉ የጠቀሱት መቀመጫው ቤጂንግ ያደረገው ኮሪዮ ቱርስ የጉዞ ኤጀንሲ ለ6 ቀናት የማራቶን ጉብኝትና ቤጂንግ ደርሶ መልስ ትኬትም ደግሞ $2406 ያስከፍላል ነው የተባለው። ኤጀንሲው በድረ ገጹ ላይ የፒዮንግያንግ ማራቶን ከአካባቢው ነዋሪዎች ጋር ለመገናኘት እድል የሚሰጥ በመሆኑ እጅግ በጣም ልዩ የሆነ ተሞክሮ ነው ሲልም ጽፏል። በትላንቱ የማራቶን ውድድር ላይ የተሳተፉ ሯጮች በከተማው ውስጥ በሚገኙ የተለያዩ ስፍራዎች ማለፍም ይጠበቅባቸው ነበርም ነው የተባለው። እነዚህም የኪም ኢልሱንግ ስታዲየም፣ ኪም ኢልሱንግ የጃፓንን አገዛዝ በመቃወም የተጫወቱትን ሚና ለማስታወስ የተሰራውን የድል ሐውልትና የሳይንቲስቶችና መሐንዲሶች መኖሪያ የሚገኝበት አውራ ጎዳና ዋና ዋናዎቹ ናቸው። በኦንላይን የተለቀቁ ምስሎች ሯጮች ውድድሩን በሚጀምሩበትና በሚጨርሱበት ስታዲየም የተሰበሰቡ በርካታ ተመልካቾችን ባንዲራ እያውለበለቡ ታይተዋል።
የሰሜን ኮሪያው ሯጭ ፓንኩም ዶንግ ለሮይተርስ የዜና ወኪል ዜጎች በእኔ ላይ አይናቸውን መጣላቸው ድካም በተሰማኝ ጊዜ ሁሉ እንዲቋቋም ረድቶኛልም ሲል ተደምጧል። ስለ ሩጫ ውጤቶች በይፋ የተቀመጠ ምንም አይነት ደረጃም የለም። የሰሜን ኮሪያ በ2023 አጋማሽ ላይ የኮቪድ-19 ገደቦችንም ማላላትም ጀምራለች ነው የተባለው። በዚህ ዓመት የካቲት ወር ላይ አንዳንድ ምዕራባውያን ጎብኚዎች ከዋና ከተማዋ ርቀው የሚገኙ ከተሞችን እንዲጎበኙ ብትፈቅድም ከሳምንታት በኋላ ግን ታግደዋል ነው የተባለው። የተወደዳችሁና የተከበራችሁ የምቹ ሚዲያ ተከታታዮቻችን ለሰዓቱ ተሰሙት የወደድነው የዜና ጥንቅራችን እስካሁን የተከታተላችሁትን ይመስል ነበር። ቀጣይ በሌላ የዜና ጥንቅር እስከምንገናኝ ድረስ ቸር ቆዩ። ሰብስክራይብ፣ ላይክ፣ ኮሜንት፣ ሼር ማድረግ እንዳትረሱ እያልኩኝ እኔ ከወዲሁ ተሰናበትኩ። ሰላም በያለንበት ለሁላችን።